ሳል በልጆች ላይ በብዛት የሚስተዋል ችግር ነው። ታዲያ ዋና ዋና የሳል መንስኤዎችን፣ ቤት ውስጥ ሊደረጉ የሚችሉ መፍትሄዎችን እና መቼ ወደ ሕክምና ቦታ መውሰድ እንዳለብን ማወቅ ለቤተሰብ እጅግ ጠቃሚ ነው። ታዲያ በዚህ ቪዲዮ ዋና ዋና የልጆች የሳል ምክንያቶችን፣ 5 ወሳኝ የቤት ውስጥ መፍትሄዎችን እና ምን አይነት ምልክት ሲያዩ ወደ ሕክምና ቦታ መውሰድ እንዳለብን እናወራለን። አብራችሁን ቆዩ። ጤና ይስጥልኝ። ዶክተር ታዲዮስ ነኝ፣ የህፃናት ስፔሻሊስት ሐኪም። በብዛት የሳል መነሻ መንስኤ ከሚሆኑት ምክንያቶች መካከል አንደኛው ኢንፌክሽን ነው። በቫይረስ ምክንያት የሚመጣ የላይኛው የአየር ቧንቧ ኢንፌክሽን ልጆች ላይ በብዛት ሳል ሲያመጣ ይስተዋላል። አንዳንዴ በወረርሽኝ መልክ ሲከሰት ይታያል። ከዛም ሲያልፍ የታችኛው የአየር ቧንቧ በማጥቃት እንደ ሳምባ ምች፣ ብሮንካይትስ የመሳሰሉ ህመሞችን ያስከትላል። ሌላኛው የሳል መነሻ አለርጂ ነው። ሳል አንዳንድ ጊዜ በአቧራ፣ በብናኝ፣ በእንስሳት ፀጉር መነሻ ምክንያት ሊመጣ ይችላል። ከእሱ ጋርም ተያይዞ እንደ ማስነጠስ፣ ንፍጥ፣ አይን ማሳከክ የመሳሰሉ አይነት ምልክቶች በአለርጂ ምክንያት የመጣ ሳል ሲኖር ይስተዋላሉ። ሌላኛው የሳል መነሻ አስም ነው። አስም ልጆች ላይ ትንፋሽ ማጠር፣ ሳል እና አንዳንዴም ደግሞ ከደረት የሚወጣ ድምፅ በሕክምናው ቋንቋ ዊዝ እንለዋለን። ልክ እዚህ ጋር እንደምታዳምጡ አይነት ድምፅ ይኖራል። ይሄ ብዙ ጊዜ ፋሚሊም የልጆች ደረት ጋር ጠጋ ብሎ ቢያዳምጥ ሊያስተውለው ይችላል። እንዲህ አይነት ሳል ብዙ ጊዜ ከሩጫ በኋላ ወይም በምሽት የመባባስ አይነት ሁኔታ ይኖረዋል። ሌላ ጊዜ በሰፊው ስለ አስም አወራችኋለሁ። አስም አንዳንድ ጊዜ ቤተሰባዊ የሆነ ቁርኝነትም ይኖረዋል። ሌላኛው የሳል መነሻ ገርድ የምንለው ነው። ገርድ ማለት በሕክምናው ጋስትሮኢሶፋጀል ሪፍሌክስ ዲስኦርደር ይባላል። ጨጓራ አሲድን ወደ አየር መተንፈሻ አካል ሲመልስ የሚከሰት የሳል አይነት ነው። ብዙ ጊዜ ይሄ አይነት ሳል ከምግብ በኋላ ወይም ደግሞ ህጻናት በሚተኙበት ወቅት የሚከሰት የሳል አይነት ነው። ሌላኛው የሳል መነሻ የአየር ባህሪ ነው። ቀዝቃዛ አየር ወይም ሞቃታማ አየር ሳልን አንዳንዴ ፕሮቮክ ሊያደርግ ይችላል፣ ሊያባብስ ይችላል። ዩዥዋሊ እንዲህ አይነት ሳል ቴምፖራሪ ካፍ ነው የሚሆነው። ሁልጊዜ የሚስተዋል ሳይሆን የአየር መለዋወጥን ተከትሎ የሚመጣ አይነት ሳል ነው ማለት ነው። ሌላኛው የሳል አይነት አንዳንድ ባዕድ ነገሮች ወደ መተንፈሻ አካል ሲገቡ የሚስተዋል ነው። የመተንፈሻ አካላችን አየርን ከማመላለስ ውጭ ሌላ ስራ አይሰራም። እዚህ አንዳንዴ ስፔሻሊ ቶድለርስ አነስ ያሉ ልጆች ምግብን ለመቅመስ በሚጥሩበት ሰዓት አንዳንዴ ባዕድ የሆነ ነገር ወደ አፋቸው ያስገቡና ያም ወደ መተንፈሻ አካል ሲደርስ የሚከሰት ችግር ነው። ይህ አይነት ሳል ግን ብዙ ጊዜ ድንገተኛ ነው፣ ይተናነቃቸዋል። ሳሉም አጣዳፊ ነው የሚሆነው። እንዲህ አይነት ሳል ቤተሰብ ሲያስተውል ቶሎ ብሎ ወደ ሕክምና ተቋም መውሰድ ይኖርበታል። ስለዚህ እስካሁን የዘረዘርኩላችሁ 6 ዋና ዋና የሳል መንስኤዎች ናቸው ማለት ነው። በጣም ጥሩ ቤተሰቦች፣ አሁን ደግሞ የቤት ውስጥ መፍትሄዎችን እናወራለን። ያው ሁሉም ሳል ግዴታ ወደ ሕክምና ተቋም መውሰድ ላያስፈልግ ይችላል። በኋላ ላይ ምን አይነት ሳል ወደ ሕክምና ቦታ መውሰድ እንደሚያስፈልግ ነግራችኋለሁ። አሁን ላይ ግን 5 የቤት ውስጥ መፍትሄዎችን ጠቁማችኋለሁ። የመጀመሪያው ትኩስ ፈሳሽ ነው። የፈላ ውሃ፣ ሾርባ፣ አንዳንድ ጊዜም ደግሞ ማር ሻይ ውስጥ በመጨመር ልጆች እንዲጠጡ ማድረግ ሳሉን ለማቀዝቀዝ፣ ጉሮሮን ለማለስለስ ይጠቅማል። ይሄ በብዛት ብዙ ቤተሰቦች የሚያደርጉት ነው፣ ግን ለልጆች እጅግ አስፈላጊና ጠቃሚ የሆነ ሳልን ለማከም የሚረዳ መፍትሄ ነው። ሌላኛው ማርና ሎሚ ነው። ብዙ ጊዜ እናቶቻችን ቤተሰብ ውስጥ ይህ አይነት ነገር ይስተዋላል። ያው በሕክምና ዓመት ላልሞላቸው ልጆች፣ ከ1 ዓመት በታች ልጆች ማር አይመከርም። ምክንያቱም ማር ልጆች ላይ በዚህ ዕድሜ ቦቱሊዝም የሚባል ችግር ስለሚያመጣ ከዓመት በላይ ለሆኑ ልጆች ብቻ ነው ይሄኛው መፍትሄ የሚሰራው። በባህሪው ማርና ሎሚ በባህሪያቸው ሳልን የሚያግዙበት ተፈጥሯዊ አሰራር አላቸው። ማር በውስጡ አንቲባክቴሪያል እና አንቲኢንፍላማቶሪ የሆኑ ህመምን ሊታገሉ የሚችሉ ንጥረ ነገሮች አሉት። ሌመን ደግሞ ወይም ሎሚ ደግሞ በውስጡ ቫይታሚን ሲ ያለው፣ ቫይታሚን ሲ ደግሞ የበሽታ የመከላከል አቅምን ያሳድጋል። ከዛ በተጨማሪ የሎሚ ጥቅም አክታን የማለስለስ እና እንዲወጣ የማገዝ ባህሪ ያለው። ስለዚህ ሁለቱ ይረዳዳሉ ማለት ነው። ስለዚህ አንድ የሻይ ማንኪያ ማር ከአንድ የሻይ ማንኪያ የሎሚ ጁስ ጋር ለብ ያለ የሞቀ ሳይሆን ለብ ያለ አንድ የሻይ ብርጭቆ
ውስጥ በውሃ ውስጥ በመጨመር ያንን በመበጥበጥ በቀን 2 ጊዜም 3 ጊዜም እንዲጠቀሙ ማድረግ ይቻላል። በዚህም ጊዜ ሳሉን የማገዝ ስፔሻሊ ማር ናይት ላይ ማታ ላይ ያለን ሳል ለማብረድ ያግዛል። ሁለቱ በጣም ተደጋጋፊ ናቸው ማለት ነው። ይህንን እንደ ሁለተኛ መፍትሄ ጠቁማቸዋለሁ። ሌላኛው በጣም ወሳኝ የቤት ውስጥ የሳል ማከሚያ መንገድ ስቲም ነው ወይም ደግሞ ፍል ውሃ ነው። ይሄ ሂሚዲፋየርን በመጠቀም ትንፋሽ አካል ውስጥ ያለን አክታ በማለስለስ የትንፋሽ ስርዓትን በማረጋጋት እጅግ ጠቃሚ የሆነ መፍትሄ ነው። ይሄኛውንም ስፔሻሊ መተፋፈንን በማቀዝቀዝ ይጠቅማል። ይሄኛውንም ቤት ውስጥ መጠቀም ይቻላል ማለት ነው። ሌላኛው የቤት ውስጥ መፍትሄ ደግሞ አተኛኘት ነው። ብዙ ጊዜ ስፔሻሊ ማታ ሳል በብዛት የሚያስቸግራቸው ልጆች የአተኛኘት ባህሪያቸው ሳሉን የበለጠ ያባብሰዋል። ስለዚህ ብዙ ጊዜ በሚተኙበት ሰዓት ከጭንቅላታቸው ከፍ እንዲሉ በማድረግ ሳሉን ማቀዝቀዝ ይቻላል ማለት ነው። ሌላኛው መፍትሄ ደግሞ ልጆችን ሳልን ከሚያባብሱ ምክንያቶች ማራቅ ነው። ለምሳሌ የተለያዩ ከቤት የሚወጡ ጭሶች፣ የከሰል ጭስ፣ የሲጋራ ጭስ፣ ሽቶ እና ሌሎች ከባድ ከሆኑ ሽታዎች ልጆችን ማራቅ እና ንጹህ እና ተስማሚ አየር ውስጥ እንዲቆዩ ማድረግ ሳልን ለማቀዝቀዝ ለማከም ይረዳል ማለት ነው። እሺ ቤተሰቦች፣ አሁን የጠቀስኩላችሁ 5 መፍትሄዎችን በመጠቀም ሳልን ቤት ውስጥ ማከም እንደሚቻል አውርተናል። አሁን ደግሞ የምናወራው ሁሉም ሳል እንዳልኩት ቤት ውስጥ አይታከምም። ምን አይነት ምልክቶችን ልጆቸው ላይ ሲያስተውሉ ወደ ሕክምና ቦታ መውሰድ አለብዎ የሚለው ደግሞ እናወራለን። የመጀመሪያው የአተነፋፈስ ስርዓት ለውጥ ሲያስተውሉ ልጆቹን የአተነፋፈስ ሁኔታቸውን በቅርብ መከታተሉ አይቀርም። ከወትሮ ለየት ያለ አተነፋፈስ፣ ፈጣን የሆነ ከበድ ያለ ልክ እንደምትመለከቱት አይነት አተነፋፈስ ካስተዋሉ ይሄ ቶሎ ብሎ ወደ ሕክምና ቦታ መውሰድ እንዳለብዎ የሚጠቁም ምልክት ስለሆነ ወደ ሕክምና ቦታ መውሰድ ያስፈልጋል። ሌላኛው የልጅ መልክ ሲቀየር ስፔሻሊ ፊት ወይም ከንፈር ወይም ምላስ ልክ እንደዚህ እንደምታዩት አይነት ከለር ሲያሳይ ይሄ ብዙ ጊዜ የኦክስጅን የማጠር ምክንያት ስለሚሆን ይህም ቶሎ ተብሎ ወደ ሕክምና ቦታ መውሰድ ያስፈልገዋል። ሌላኛው ደግሞ ከፍተኛ ትኩሳት ነው። የሙቀት መጠናቸው ስፔሻሊ ከ38.5 ዲግሪ ሴልሺየስ ወይም ከ101.3 ዲግሪ ፋረንሃይት ከፍ ያለ ሙቀት ሆኖ 2-3 ቀን የሚቆይ ያልበረደ አይነት ትኩሳት ሲሆን ይህም ሐኪም ጋር ሄዶ ማስመርመር ስለሚያስፈልግ ይህም አንዱ ወደ ሕክምና ቦታ መሄጃ ምክንያት ነው። ሌላኛው ወሳኝ ምክንያት ደግሞ ከሳሉ በኋላ ማስመለስ፣ ፈሳሽ አለመውሰድ፣ ድካም፣ ይሄ አይነት ሁኔታ ሲስተዋል ቶሎ ብሎ ሕክምና ቦታ ላይ መውሰድ ያስፈልጋል። ምክንያቱም ሳል እና የመሳሰሉት ፈሳሽ ይፈልጋሉ፣ ዲሃይድሬት ያደርጋሉ። ቶሎ ብሎ እንዲህ አይነት አመል ካለ ካሳየ ልጁ ወደ ሕክምና ቦታ መውሰድ ያስፈልጋል ማለት ነው። ሌላኛው መነሻ ምክንያት ደግሞ ካሳሉ በኋላ ደም የቀላቀለ አክታ መውጣት፣ ይህም ሌላ ተጨማሪ ምርመራዎች ስለሚያስፈልግ ወደ ልጅ ሐኪም ጋር መውሰድ ይኖርበታል ማለት ነው። ሌላኛው ምክንያት ደግሞ ሳሉ ቆይታው ከተራዘመ 2 ሳምንት እና ከዛ በላይ የቆየ ሳል ከሆነ ይህም ወደ ሕክምና ቦታ እንዲወስዱ ያስገድዳል። ሌላኛው ደግሞ ማንኛውም አይነት ሳል ሆኖ ከ3 ወር በታች የሆነ ሕፃን ልጅ ላይ ሳል ካጋጠመ ይህም ቼክአፕ ይፈልጋል። ቅድም የዘረዘርናቸው ምክንያቶች ከ3 ወር በታች ለሆነ ልጅ አይጠበቁም። ሊኖሩም ላይኖሩም ይችላሉ። ባይኖሩም ግን ምንም አይነት ሳል የሚኖረው ከ3 ወር በታች የሆነ ልጅ ሐኪም ጋር ሄዶ ቼክ መደረግ አለበት። ምክንያቱም ይሄ እድሜ ክሪቲካል የሆነ ታይም ስለሆነ ተጨማሪ ቼክአፖችን ማድረግ ያስፈልጋል። በጣም ጥሩ ቤተሰቦች፣ እንግዲህ ዋና ዋና የሳል መንስኤዎችን 5 ቤት ውስጥ ሊደረጉ የሚችሉ መፍትሄዎችንና መቼ ወደ ሕክምና ቦታ መውሰድ እንደሚያስፈልግ አውርተናል። አይ ሆፕ ያወራናቸው ነገሮች ኢንፎርማቲቭ እንደሆኑ ተስፋ አደርጋለሁ። መደምደሚያ ነጥቤ ሳል ልጅ ሲረበሽ ቤተሰብ ይረበሻል። ልጆች በሳል ሲቸገሩ ሲታይ ቤተሰብ ይጨነቃል። ይሄም አንደርስታንደብል ነው። ነገር ግን አብዛኛው ሳል ልጆች ላይ ለክፉ አደጋ የሚያጋልጥ አይደለም። በተለይም ደግሞ በብዛት በቫይረስ ምክንያት የሚመጣ ሳል ነው። ስለዚህ ሳይደናገጡ ቅድም ያወራናቸውን የመፍትሄ ሀሳቦች ቤት ውስጥ ለመጠቀም መሞከር ያስፈልጋል። ነገር ግን ሆኖም ሌሎች ቅድም የጠቀስናቸው አስፈላጊ የሆኑ የአደጋ ምልክቶች ግን ሲኖሩ
እነሱን ሳይን እያዩ ቤት ማቆየት አያስፈልግም። ስለዚህ ቶሎ ብሎ ወደ ሕክምና ቦታ መውሰድ ያስፈልጋል ማለት ነው። ስላዳመጣችሁኝ አመሰግናለሁ ቤተሰቦች። ሌሎች ተጨማሪ ቪዲዮዎች እንዲደርሱ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ